ዛሬ ቁርስ ቡላ በክትፎ ነው የሰራሁት። ማማ ቡላ በጣም ነው የምትወደው፣ በየቀኑ ትበላው ራሱ ደስ ይላታል። እኔ ግን ምንም ፍቅሩም የለኝም አልበላምም። አሰላሙ አለይኩም እንዴት ናችሁ? ቡላውን መጀመሪያ ላይ ይሄን የሚበቃችሁን ያህል ካደረጋችሁ በኋላ ውሃ አንድ ጆክ የሚያህል ጨምሬ አንድ ላይ በደንብ ምስል ካደረጋችሁት በኋላ ውሃ ጨምሩበት፣ ራሱ እየቀለጠ ይሄዳል። የጠለለውን ውሃ ደፋሁለትና ድጋሚ ደግሞ ውሃ ጨምሬ የሚያበጣበጣው አደረኩለት። ወተት ነው ለሰራ ያሰኩት። ወተት ጨውና አንድ ማንኪያ ቂቤ አድርጌ ወተቱ ሊገነፍል ሲል የበጠበጥኩትን ቡላ ጨመርኩበት። እዚህ ጋር ቶሎ ነው እየወፈረ የሚሄደው። እሳታችሁን ቀነስ አድርጉትና እጃችሁን ሳታቋርጡ በደንብ እሽት አድርጉት። ሳሻው አንድ ማንኪያም ቂቤ ጨምሬበታለሁ። በደንብ እሽት ካደረጋችሁት በኋላ በአነስተኛ ሙቀት አድርጋችሁ ክድና አድርጋችሁት እንዲበስል ትተውታላችሁ። በጎን ደግሞ ለክትፎ ቂቤ፣ ኮረሪማ፣ ጨው፣ ሚጥሚጣ አድርጌ ቂቤው ቀለጥ ካለ በኋላ እሳት አጥፍቼ ክትፎን ጨመርኩበትና እሱን ላይ በጅሽት ተደረኩት። ተሰራውም የመጀመሪያ ስለሆነ ከእናንተ አስተያየታችሁን ጠብቃለሁ። ቆንጆ ሰራው ሳልሰራውትም ማማ ግን ቆንጆ ሰርተሻል ይጣፍጣል ብላኛለች። ከዛ ጣባው ላይ ቂቤ ካደረኩኝ በኋላ በትኩሱ ቡላውን ገልብጬ ቂቤና ሚጥሚጣ አደረኩት። ሚጥሚጣ ሲበዛ ማማ ስለማትወድ እንደዚህ በነጩ ነው የታውቁት። ከዛ ላይ ክትፎ አደረኩበት። አስተያየታችሁን ጠብቃለሁኝ። ወዳችኋለሁ። ቻው